ጀበል አልቃፍ ወይንም የቃፍ ተራራ ምንድን ነው? ይህ ተአምራዊ ተራራ እውን በምድራችን ላይ አለ? ይህ ግዙፍ ተራራ ምድርን እንደ ቀለበት ከከበባት ከተራራው ባሻገር ምን አለ? ታላላቅ የኢስላም ልሂቃን ስለዚህ ግዙፍ ተራራ ምን ብለዋል? ጅብሪል ዓለይሂ ሰላም ይህን ተራራ ለመጀመሪያ ጊዜ ሲመለከት ለምን አለቀሰ? ይህ ተራራ ምድርን የከበባት ከሆነ ታዲያ ለምን በዘመናዊ የዓለም ካርታ ውስጥ አልተካተተም? ጀበል አልቃፍ አልያም የቃፍ ተራራ የሰማይን መልክ እውን ቀይሮታልን? ይህ ተራራስ እውን በምድራችን ይገኛል ወይንስ የጥንት ሰዎች የምናብ ውጤት ነው? ይህን መሰናዶ ለማዘጋጀት ውድ ጊዜና ጉልበት ስለባከነበት መሰናዶውን መመልከት ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። እዚያ በዓለም ጫፍ ላይ ሰው ልጅ ሊደርስባቸው በማይችላቸው ድንበሮች ውስጥ ወፎች እንኳን ሊጠጉት በማይደፍሩት ስፍራ የጥንት ሰዎች ስለ አንድ አስደናቂ ተራራ ይናገሩ ነበር። የጣት ቀለበት ጣትን እንደሚከብ ሁሉ ይህም ተራራ ዓለምን ዙሪያ ገባውን ከቧል። ስሙንም የቃፍ ተራራ አልያም ጀበል አልቃፍ ይሉታል። ይህ ተራራ እንደ ተቀሩት ተራሮች ከአፈርና ከዓለት የተሠራ እንዳይደለ ይነገርለታል። ይልቁንም ከአረንጓዴ የከበረ ድንጋይ የተፈጠረ ነው ተብሎም ይታመናል። አንዳንዶች ይህ ተራራ ብርሃኑ ወደ ሰማይ ያንጸባርቃል፣ ሰማይም ሰማያዊ ቀለሙን የሚቀበለው ከዚሁ ተራራ ነጸብራቅ ነው ብለው ያምናሉ። ይህ ተራራ በቀደመው ዘመን የጥንት ሕዝቦች በምናባቸው የሳሉት፣ የትረካ አዋቂዎች በየመጽሐፎቻቸው የከተቡት፣ ጥንታዊ የመልክዓ ምድር ተመራማሪዎች ደግሞ ያስተላለፉት፣ በኋላ ላይ ግን ወሬው እየጠፋ ሄዶ ካለፉት ዘመናት ምስጢራት አንዱ የሆነ ትንግርታዊ ተራራ ነው። ነገር ግን ይህ ተራራ የሆነ ወቅት ላይ እውነት ነበርን? ወይስ ከጥንት ሰዎች አፈ ታሪኮች አንዱ ነው? ወይንስ ከጀርባው ሰዎች እንዲያውቁት ያልተፈለገ ሌላ ምስጢር አለ? ወደ ታሪኩ ጥልቀት ከመግባታችን በፊት ታሪክን የኋሊት መመለስ ይኖርብናል። ምድሪቱ ይህች ምድር ወዳልነበረችበት፣ ሰዎቹም እንደ ዛሬዎቹ አይነት ሰዎች ወዳልነበሩበት ዘመን፣ አፈታሪኮች ከሳይንስ ይልቅ ጉልበት ወደ ነበሩበት ዘመን፣ አፈታሪኮች ልክ እንደ ከተሞች ይገነቡ ወደ ነበረበት ዘመን። በዚያ ዘመን ዓለም ለሰው ልጅ አንድ ሰፊ ክበብ ነበረች። ባህሮች ከሁሉም አቅጣጫ የከበቧት፣ በሩቅ ጫፍ በዚያ በማይታየው አድማስ አንድ ግዙፍ ተራራ አለ ተብሎ ይነገርለት ነበር። ርዝመቱ አይለካም፣ ጫፉም አይታወቅም። ይህ ዓለምን የከበባት ተራራ የእውኑ ዓለም ማብቂያ ድንበር ነው ተብሎም ይታመን ነበር። ታላቁ ሊቅ አቡ ሸይኽ አልአስቢሃኒ አልዓዘማ በተሰኘው ኪታባቸው ኢብኑ ዓባስን ዋቢ አድርገው ስለ ጀበል አልቃፍ የሚከተለውን ጽፈዋል። አሸናፊና የላቀው አላህ ከያቁት የሆነን ተራራ ምድር ላይ አበቀለ። ይህ ተራራ ሰባቱንም ምድሮች በዙሪያቸው ከበበ። የተራራው አፈጣጠር በውበቱ በአረንጓዴነቱና በጥራቱ ልክ እንደ ከበረ ድንጋይ ነበር። በዚያ ተራራ ውስጥ ሰባቱ ምድሮች ሲታዩ ልክ በጣት ላይ እንዳለ ቀለበት ናቸው። ይህ ተራራ በአላህ ፈቃድ በጠፈር ላይ ከፍ ብሎ ወጣ። በሱና በሰማይ መካከል 80 ፈርሰኽ ብቻ እስኪቀር ድረስ ተራራው ረጅም ነው። በሰማይና በምድር መካከል ያለው ርቀት ደግሞ ለፈጣን ፈረሰኛ የ500 ዓመት መንገድ ነው። ከዚያም አሸናፊና የላቀው አላህ በምድር ገጽ ላይ በየብስና በባህር ውስጥ የምናያቸውን እነዚህን ተራሮች ከዚያ ዋና ተራራ ላይ አበቀላቸው። እነሱም በሰባቱ ምድሮች ውስጥ የተሰራጩ የዚያ ትልቁ ተራራ ስሮች ናቸው። ይህም የአላህ ቃል ተራሮችንም ካስማዎች ያላደረግንምን? እንዲሁም በውስጧ የተረጋጉ ረዥም ተራሮችን አደረግን ያለው ነው። ረዋሲ ማለት እስከ ሰባተኛው ምድር ድረስ ስራቸው የጸና ማለት ሲሆን ሻሚኻት ማለት ደግሞ ቅርንጫፎቻቸው ከዚህች ምድር በላይ የረዘሙ ማለት ነው።
ኢብኑ ዓባስ በመቀጠል እንዲህ ይላሉ፣ ለዚያ ተራራ ልክ እንደ ሰው አይነት ራስ አለው፣ ልክ እንደ ሰው ፊት አይነትም ፊት አለው። እንዲሁም አላህን ሱብሓነሁ ወተዓላ በማወቅ በመፍራትና በመታዘዝ ረገድ እንደ መላእክት አይነት ልቦናም አለው። አላሁ ሱብሓነሁ ወተዓላ ቃፍ ወልቁርአኒል መጂድ ያለው ይህንን ነው። ስለዚህ ቃፍ ማለት ያ ተራራ ነው፣ ይህም ስሙ ነው። እርሱም የሰማያትና የምድር አውራጃዎች ድንበሮች ነው። አላህ በቁርአኑ የሰማያትና የምድርን አውራጃዎች ዘልቃችሁ ለመውጣት ብትችሉ ውጡ ሲል የገለጸው የቃፍን ተራራ ነው። አላህ በዚያ ተራራ ስሮች ውስጥ በባህሮች ላይ የሚፈሱትን የተለያዩ የውሃ ቀለማት ፈጠረ። ከነዚህም ውስጥ ነጭ፣ አረንጓዴ፣ ጥቁር፣ ቢጫ፣ ቀይ፣ ደፍራሳ፣ ጣፋጭ፣ ጨውማ፣ ግማት ያለውና መራራ ይገኙበታል። አላህ አንዲትን መንደር ሊያናውጥ አሊያም በመንቀጥቀጥ ሊያጠፋ በፈለገ ጊዜ ለዚያ ተራራ ከስሮቹ ውስጥ እገሌ የተባለውን ስር እንዲያንቀሳቅስ ያዘዋል። ተራራው ያንን ስር ሲያንቀሳቅሰው አላህ መንደሯን በሰዎቹ ላይ ያናውጣታል፣ ያሰምጣታልም። የሰማይ አረንጓዴነት ከዚያ ተራራ የሚንጸባረቅ ሲሆን የተራራው አረንጓዴነት ደግሞ ከዚያች አለት ነው። ይህን አላህ የወሰነውም ነው። ጅብሪል ዓለይሂ ሰላም አንድ ቀን ወደ ምድር ወረደ። የቅርቢቱ ሰማይ በተከፈተችለት ጊዜ እይታውንም ወደ ምድር ወረወረ። ምድሪቱ በአላህ ፈቃድ በተራሮች ረጋ ብላ ተመለከተ። በዚህም ውስጥ የአላህን ታላቅነት ጎልቶ ተመለከተ። ባረፈበት ቦታ ቆመና በአድናቆት መመልከት ጀመረ። ጅብሪል ዓለይሂ ሰላም የቃፍን ተራራ በተመለከተ ጊዜ ከአፈጣጠሩ ግዝበትና ከቀለሙ ውበት የተነሳ ሊለየው አልቻለም። እንዲህም አለ፣ ይህን ፍጥረት አላህ የፈጠረው ዛሬ ምሽት ነውን? ወደ ተራራው ሲጠጋ ከጥራቱና ከውበቱ ጋር እጅግ ግዙፍና አስደናቂ ፍጡር ሆኖ አገኘው። ስሮቹም ምድር ላይ በየብስና በባህር ተሰራጭተው ከፍ ብለውና ወደ ጠፈር ዘልቀውም ተመለከተ። በግዝፈቱ በአፈጣጠሩ ልዩነት፣ በቀለማቱ መበታተንና ምድር በርሱ ላይ በመርጋቷ ተደነቀ። ከዚያም ጅብሪል ዓለይሂ ሰላም ቃፍን ተመለከተውና ያዘው። እንዲህም አለ፣ አምላኬ ሆይ ይህ ምንድን ነው? አላህም ጅብሪል ሆይ ይህ ተራራ ነው አለው። ጅብሪልም ዓለይሂ ሰላም አምላኬ ሆይ ተራራ ምንድን ነው አለው። አላህም ድንጋይ ነው አለው። ከዚያም በኋላ በአላህና በጅብሪል መካከል የሚከተለው ውይይት ተደረገ። ጅብሪል ዓለይሂ ሰላም አምላኬ ሆይ ከድንጋይ የሚጠነክር ፍጡር ፈጥረሃልን? በማለት ጠየቀው። አላህም አዎን ብረትን ፈጥሬአለሁ፣ ብረት ድንጋይን ይሰብራልና በማለት መለሰለት። ጅብሪልም አምላኬ ሆይ ከብረት የሚጠነክርን ፍጡር ፈጥረሃልን? በማለት ጠየቀው። አላህም አዎን እሳትን ፈጥሬአለሁ፣ እሳት ብረትን ያለዝባልና ያቀልጠዋልም አለው። ጅብሪልም አምላኬ ሆይ ከእሳት የሚጠነክርን ፍጡር ፈጥረሃልን? በማለት ጠየቀ። አላህም አዎን ውሃን ፈጥሬአለሁ፣ ውሃ እሳትን ያጠፋልና በማለት መለሰለት። ጅብሪልም አምላኬ ሆይ ከውሃ የሚጠነክርን ፍጡር ፈጥረሃልን? በማለት ጠየቀው። አላህም አዎ ነፋስን ፈጥሬአለሁ፣ ነፋስ ውሃን በማዕበል ይበትነዋል፣ ከመፍሰስም ይገታዋልና በማለት መለሰለት። ጅብሪልም አምላኬ ሆይ ከነፋስ የሚጠነክርን ፍጡር ፈጥረሃልን? በማለት ጠየቀው። አላህም አዎን የሰውን ልጅ ፈጥሬአለሁ፣ እርሱ ለዚህ ሁሉ ለተጠቀሱት ነገሮች ዘዴ በመቀየስ አንዱን በአንዱ ይጠቀማል በማለት መለሰለት። በዚህ ጊዜ ጅብሪል ዓለይሂ ሰላም በሱጁድ ተደፋ፣ ሱጁዱንም አረዘመ፣ አለቀሰም፣ አላህንም አሞገሰ። ከዚያም ጌታዬ ሆይ ከኔ የሚጠነክርን ፍጡር ትፈጥራለህ ብዬ አስቤም አላውቅም በማለት ለአላህ ተዋደቀ። አላህም እንዲህ ሲል ዋህይ ያወረደለት፣ ጅብሪል ሆይ ከችሎታዬ ያላየኸው ከነገሬም እውነታ ያልደረስክበት ነገር አለ። ከኔ ፍጡራን ውስጥ እስካሁን ያየኸውና ያወቅኸው ልክ ዳርቻው እንደማይታወቅና
ጥልቀቱ እንደማይለካ ባህር ውስጥ እንዳለ ትንሽ ጠብታ ነው። ጅብሪልም አምላኬ ሆይ አንተ እንደዚያው እንደገለጽከው ነህ፣ ከሁሉም ቻይና ታላቅ ነህ አለው። ጅብሪል ዓለይሂ ሰላም ካየው ታላቅ ፍጥረትና አስደናቂ ተአምር የተነሳ ራሱን አሳንሶ ወደ ሰባተኛው ሰማይ ተመለሰ። በሰባተኛው ሰማይ በሚገኘው የአምልኮ ስፍራውም ቆሞ አምልኮውን መቀጠል ጀመረ። ይህን ተራራ አንዳንድ የተሰውፍ ሊቃውንት በኪታቦቻቸው ጠቅሰውታል። አንዳንድ እስላማዊ የሥነ ቅርስ ጠበብትም ይህንን ተራራ ጠቁመውታል። ሙስሊም የጂኦግራፊ ተመራማሪዎችም ስለዚህ ተራራ አውግተዋል። ከፊሎቹ ሲያስተባብሉ፣ ከፊሎቹ ሲያስተላልፉ፣ ከፊሎቹ ደግሞ አላህ ያውቃል ብለው ዝምታን መርጠዋል። ነገር ግን ሁሉም በአንድ ነገር ተስማምተዋል። ይህም የቃፍ ተራራ ከሩቅና ከማይታየው ዓለመል ገይብ በሮች አንዱ መሆኑን ነው። በቀደምት አፈ ታሪኮች እንደሚነገረው ከሆነ ለዚህ ዓለም አላህ እንጂ ማንም የማያውቃቸው ጫፎች አሉት። በእኛ ዓለምና ከኛ በፊት በተፈጠሩ ዓለሞች መካከል ወይንም ደግሞ በእኛና በማናያቸው ዓለማት መካከል ድንበሮች አሉ። የቃፍ ተራራ የሚቆመው እዚያ ድንበር ላይ ነው። ተራራው በብርሃንና በጨለማ መካከል ሆኖ የጥንት ምስጢሮችን ይጠብቃል ተብሎም ይታመናል። አንዳንዶች ደግሞ ምድርን የተሸከሙት ተራሮች እነዚሁ እንደሆኑ ይተርካሉ። መላእክትም በግርጌው ቆመው ዓለም እንዳይፈራርስ ይጠብቃሉ ብለው ያምናሉ። ታዲያ ቃፍ የሚለው ቃል ከየት መጣ? ይህስ እንግዳ ስም ለምን ተመረጠ? አንዳንዶች ይህ ስም መነሻው ጠርዝ ወይም የምድር ጫፍ የሚል ትርጉም ካለው አንድ ጥንታዊ ቃል ነው የመጣው ይላሉ። ሌሎች ደግሞ ቃሉ ጠፍቶ ከቀረ አንድ የሴማዊ ቋንቋ የመጣ ነው፣ ምናልባትም በማዕከላዊ እስያ ለሚገኙ ተራሮች መጠሪያ የነበረና ስሙም በምናብ ተለጥጦ ወደ አፈ ታሪክ የተቀየረ ሊሆን ይችላል በማለት ያምናሉ። በሙስሊም የጂኦግራፊ ጸሐፍት መዛግብት ውስጥ አንዳንዶቹ ስለዚህ ጉዳይ በጥንቃቄ ሲጠቁሙ እናገኛለን። በአፈ ታሪኮች መዛግብት ውስጥ ከጨለማው ባህር በስተጀርባ ቃፍ የሚባል ታላቅ ተራራ እንዳለ አውስተዋል። ነገር ግን ይህንም በመዛግብቶቻቸው ያወሱት ጥንታዊ እስላማዊ የመልክዓ ምድር አጥኚዎች በእርግጠኝነት ስለዚህ ተራራ ድምዳሜ አልሰጡም። እውነት ነውም አላሉም። ሙሉ በሙሉ ውሸት ነው ብለውም አላስተባበሉም። ስለ ቃፍ ተራራ ከተባሉት ሁሉ እጅግ ውቡ ንግግር ምናልባትም የቃፍ ተራራ ከቅርቢቱ ዓለም የሚገኝ መለኮታዊ ምስጢር ነው የሚለው ሊሆን ይችላል። ይህ ተራራ የእውቀት ምስጢር ነው። ሳይንስ የቱንም ያህል ቢመጥቅ ከመጋረጃው በስተጀርባ ለቀረው የሩቅ ዓለም ታላቅ ምስጢር ነው። ሆኖም ትክክለኛው ጥያቄ የሚጀምረው አሁን ነው። የቃፍ ተራራ በኢስላማዊ አፈ ታሪክ ውስጥ በርግጥም አለን? የተፍሲር መጻሕፍት ጠቅሰውታልን? በነቢያት ታሪኮች ውስጥስ ቦታ ነበረውን? ወይንስ ይህ ሁሉ የፋርስ አፈ ታሪኮች ከህንድ አፈ ታሪኮች ጋር ተደባልቀው በዙሪያቸው የተሸመኑ ረዣዥም ድርሳናት ናቸው? የምንመለከተው ይሆናል። ለመሆኑ ጀበል ቃፍ አልያም የቃፍ ተራራ በኢስላማዊ ተውፊት ውስጥ ተጠቅሷልን? ወይስ ከሌሎች ህዝቦች አፈ ታሪኮች ሾልኮ ወደ ታሪካችን የገባ የታሪክ ጥላ ብቻ ነው? ቀደምት እስላማዊ የአፈ ታሪክ ኪታቦችን ስንገልጽ አንድ ትኩረት የሚስብ ነገር እናገኛለን። ተበታትኖ የሚገኝ ድብቅ ምስጢራዊ መረጃ ተሰድሮ እናገኛለን። በአንዳንድ የተፍሲር ኪታቦች ላይ በተለይም በእስራኤልያት ዘገባዎች ላይ ከእስልምና በፊት ከነበሩ አህለል ኪታቦች የተወሩ የቆዩ ታሪኮችን ወይም ከዚያ በኋላ ከመጡ ተረክ አቅራቢያዎች የተወሰዱ ምንጮችን እናገኛለን። ምንጮቹ ምድር በአንድ ታላቅ ተራራ ተከባለች፣ ከብርሃን የተሰራ ተራራ ወይም ከኢመራልድ የሆነ ስሙም ቃፍ ተራራ ነው በማለት ያትታሉ። ነገር ግን ታላላቅና ተአማኒነት ያላቸው ዑለማዎች ኢብኑ ከሲር፣
ጠበሪና ቁርጡቢ እነዚህን ዘገባዎች በእርግጠኝነት አልተቀበሏቸውም። ይልቁኑ በዚህ ተራራ ጉዳይ ከመደምደም የሚታቀቡ ነበር። እነዚህ መረጃዎች የማይታመኑና እምነት የማይገነባባቸው ወሬዎች መሆናቸውን ወደ መግለጽም የቀረቡ ነበሩ። ያም ሆኖ ግን የዚህ ተራራ ታሪኩ አልጠፋም። ልክ ከአንድ ስልጣኔ ወደ ሌላ ስልጣኔ እንደሚሸጋገር የጥንት አፈ ታሪክ ቅሪት በኪታቦች ውስጥ ብልጭ ማለቱ አልቀረም። አንዳንድ የጂኦግራፊ ሰዎችም ስለዚህ ተአምራዊ ተራራ ጽፈዋል። ነገር ግን የጻፉት ልክ በዓይናቸው እንዳዩት ሳይሆን እንዲህ ተብሎ ተወራ በሚል ስሜት ነበር። ነገር ግን የዚህን ተራራ ጉዳይ ዑለማዎች ውድቅ ያደረጉት ሆኖ ሳለ፣ ዘገባዎቹም ደካማ ሆነው ሳለ የጀበል ቃፍ አፈታሪክ እንዴት እስካሁን በሰው ልጆች አፈታሪክ ውስጥ ሊቆይ ቻለ? መልሱም ቀላል ነው። ምክንያቱም ጀበል ቃፍ ተራራ ብቻ ሳይሆን የዓለማችን ታላቅ ምስጢርም ነው። ለዚህም ነው በተሰውፍ ድርሳናት ውስጥ ይህንን ተራራ በስፋት የምናገኘው። እነዚያ ከስጋዊ ድንበር ስለሚሻገሩ መንፈሳዊ ጉዞዎች በሚያወሩት ዘንድ የዚህ ተራራ ጉዳይ በስፋት ይወሳል። አንዳንዶቹ ቃፍ ቁሳዊ ተራራ አይደለም፣ ይልቁንም የነፍስና የህልውና ድንበር ምስጢር ነው ብለው ያምናሉ። አንዳንድ የተሰውፍ ዓለም ጸሐፍት ስለዚህ ተራራ ሲያወሱ ቃፍ ተራራ ያች የነፍስ ጉዞ የሚጀመርባት እናም ስጋዊ ዕውቀት ደግሞ የሚያበቃባት ምስጢራዊ ነጥብ ናት በማለት ጽፈዋል። ይህች አረፍተ ነገር ብቻዋን ስለ ቃፍ ተራራ የሚወራውን ወሬ በምድር ጥግ ስላለው ዓለት የሚወራው እንዳልሆነ ለመረዳት በቂ መረጃ ናት። በተሰውፍ መንደር ቃፍ ተራራ ሲወሳ ወሬው ስለሌላ ነገር ነው፣ ጥልቅ ስለሆነ መንፈሳዊ ርቀት። የቃፍ ተራራ በጥንታዊው እስላማዊ ስነ ጽሑፍ ውስጥም ቢሆን ከተሰውፍ አውድ ለየት ባለ መልኩ ቁሳዊ ተራራ ተደርጎ ተሰድሮ ይገኛል። በአንዳንድ ዓጃኢብ ወልገራኢብ ኪታቦች ውስጥ ለምሳሌ በቀዝዊኒ ዓጃኢቡል መኽሉቃት ወገራኢቡል መውጁዳት ኪታብ ላይ ጸሐፊው ምድርን የከበበ ታላቅ ተራራ እንዳለ ይገልጻሉ። ተራራውም ከኢመራልድ እንደሆነና የሰማዩ ሰማያዊ ቀለምም የዚያ ተራራ ቀለም ነጸብራቅ እንደሆነም ይናገራሉ። ቀዝዊኒ እነዚህን ዘገባዎች ያሰፈሩት እንደ ተራ ወሬዎች እንጂ እውነተኝነታቸውን አረጋግጠው አልነበረም። ነገር ግን ከድርሳናቸው ውስጥ ሰድረውታል። እንዲሁም አልመስዑዲ ሙሩጁ ዘሀብ በተሰኘው ኪታባቸው ላይ እርሳቸውም ከፋርስና ከህንድ የመጡ አንዳንድ ትውፊቶች ስለ ምድር ዳርቻዎች ማውራታቸውንና ዓለምን የከበቡ ተራራዎች መኖራቸውን በኪታባቸው አስፍረዋል። ፋርሶች ወይንም ፐርሺያውያን ከእስልምና በፊት ሐራ በርዘይቲ ስለሚባል ተራራ አውርተዋል። ምድርን የከበበ ረጅም ተራራ እንዳለና ይህ ተራራም ከቃፍ ተራራ ታሪክ ጋር በሚያስደንቅ ሁኔታ ይመሳሰላል። ወደ ህንድ ስልጣኔ ስንመጣ በእነርሱም ዘንድ ዓለምን የከበቡ አፈታሪካዊ ተራራዎች አሉ። ከነዚህም ውስጥ ማሃሜሩ የሚባለው ታላቅ ምናባዊ ተራራ ይገኝበታል። ወደ ሙስሊሙ ዓለም ልሂቃን ስንመለስም የአፈታሪክ ልሂቃኑ ምናልባት ስለ ቃፍ ተራራ ከነዚያ ህዝቦች ወስደው ሊሆን ይችላል። ምናልባትም የሰው ልጅ ምናብ ታሪኩን ዛሬ እንደምናውቀው አይነት ታሪክ እስኪሆን ድረስ ይበልጥ አቀጣጥሎት ሊሆንም ይችላል። ነገር ግን ይህ ሁሉ ቢሆንም በእውቀት የጠለቁ አንዳንድ ዑለማዎች በዲን ውስጥ ከዚህ ጋር የተያያዘ ምንም የተረጋገጠ ነገር የለም በማለት ይሞግታሉ። የዚህ ተራራ ጉዳይ በዚህ ልክ መሠረተ ቢስና የቀደምት ህዝቦች አፈታሪክ ከሆነ ታዲያ እንቆቅልሹ ሺህ ዓመታትን ተሻግሮ እንዴት እስካሁን አልጠፋም? ይህ ምናባዊ ተራራ ሊጠፋ ያልቻለው ተራራው ራሱ የጥንቱ የሰው ልጅ ምናብ አካል ስለነበር ነው። ጀበል አልቃፍ ቁሳዊ እውነት ነውን ወይንስ የገይብ ዓለም ምስጢር ነው? በቃፍ ተራራ ዙሪያ የሚዘገቡ ዘገባዎችን በተመራማሪ አይን ስንመለከት ታሪኩ በሦስት ምሰሶዎች ዙሪያ ሲሽከረከር እናገኘዋለን። አንደኛ፣ ከእስራኤልያት የመጡ ዘገባዎች በአፈታሪክ አቅራቢያዎች አማካይነት ወደ አንዳንድ እስላማዊ ትውፊት የተላለፉ ሲሆኑ በእነዚህ ላይ ደግሞ እምነት አይገነባም። ምክንያቱም ዑለማዎቹም
አላጸደቋቸውም። ሁለተኛ ዓለም አቀፍ አፈታሪካዊ ቅርሶች እንደ ፋርስ፣ ህንድና ግሪክ አፈታሪኮች ለተራራው ዕውቅና ሰጥተውታል። ምድርን ስለደገፈውና ስለከበበው የቃፍ ተራራ በስፋት ዕውቅና ሰጥተውታል። ሦስተኛው ሱፊያዊ አልያም መንፈሳዊ የምስጢር ጥቆማዎች ሲሆኑ እነዚህ ጥቆማዎችም ስለ ቁሳዊ ተራራ አያወሩም፣ ነገር ግን ስለ መንፈሳዊ ትርጉሞች እና የሰው ልጅ ሊደርስባቸው ስለማይችለው የገይብ ዓለም ድንበሮች ነው የሚያጠነጥነው። በተሰውፍ እይታ እዚህ ጋር ነው የጀበለል ቃፍ እውነተኛ ትርጉሙ የሚጀምረው። ይህ ምናባዊ ተራራ በሰው ልጆች ዓለም ምናብ የማይታወቀው ዓለም ድንበር ሲሆን የሰው ልጅ አእምሮ የሚቆምበት እናም የገይብ ዓለም የሚጀምርበት ድንበር ነው ተብሎ ይታመናል። ለዚህ ነው ስሙ ለብዙ ሺህ ዓመታት ያው ሆኖ የኖረው። ምክንያቱም የቃፍ ተራራ ዝም ብሎ ጂኦግራፊያዊ ቦታ ሳይሆን የዓለማችን ዘይቤያዊ አገላለጽ ስለሆነ ነው። የኋለኛዎቹ የእስላም ዑለማዎች በዚህ ተራራ ጉዳይ ምንም ከማለት የታቀቡ ቢሆንም በኋለኛዎቹ ዘመናት የእስላማዊ ጂኦግራፊ ጥናት ሲሰፋ፣ ትክክለኛ ካርታዎች ሲወጡ እናም ሙስሊሞች ሰፊ መሬቶችን በድል ሲከፍቱ ያ ቃፍ ተራራ ጉዳይ ከኢስላሙ ዓለም ህልም ብሎ ጠፋ። ምክንያቱም ይህን ተራራ በጉዟቸውም አላገኙትም፣ በምድር ዳርቻዎችም አላዩትም። ይህን ተራራ የሚመስል ነገርም አላጋጠማቸውም። ስለዚህም እንዲህ አሉ፣ እነዚህ የቃፍ ተራራ ትውፊቶች አፈታሪኮች ናቸው፣ መረጃ ሊሆኑም አይችሉም። ነገር ግን እንዲሁ ለወሬ ያህል ይወራሉ። ቢሆንም ግን ከእያንዳንዱ አፈታሪክ በስተጀርባ በምናብ ሽፋን ስር የተደበቀች አንዲት ትንሽ እውነት አለች የሚሉ ዑለማዎችም አሉ። ምናልባት ይህች ተራራ በምስራቅ ጫፍ የምትገኝ እውነተኛ ተራራ ትሆን ይሆናል፣ ነገር ግን በጊዜ ሂደት የተጋነነች። ይህች ተራራ ወይም የፍልስፍና ሐሳብ መገለጫ ወይንም የግጥም እይታ ወይንም በአይን ለማይታየው የገይብ ዓለም ምስጢር ልትሆንም ትችላለች። እዚህ ጋር አንዳንድ አስደናቂ እውነት ብቅ ይላል። ጀበል ቃፍ ስለ ድሮ ጊዜ ብቻ የሚያወራ ታሪክ አይደለም። ጀበለል ቃፍ ስለ ድሮ ዘመን ብቻ የሚያወራ ታሪክ አይደለም። ታሪኩ ስለ ራሱ የሰው ልጅ ነው። ስለ ዕውቀቱ ድንበር፣ ስለ ድፍረቱ፣ ስለ ፍርሃቱ እና ስለማያውቀው ነገር ስላለው ጉጉት የሚያወጋ ታላቅ ምስጢር ነው። ነገር ግን የቃፍ ተራራ እኛ ከምናስበው በላይ ጥልቅ መሠረት ቢኖረውስ? ዝም ብሎ አፈ ታሪክ ብቻ ባይሆንስ? ለዚያ ተራራስ ሳይንሳዊ ማብራሪያ ይኖረው ይሆን? አሁን የታሪኩን መሠረትና ጀበለል ቃፍ በትውፊት ውስጥ ያለበትን ቦታ ከተረዳን በኋላ ጀበለል ቃፍ እንዲሁ የምናብ ውጤት ካልሆነ መገኛው የት ሊሆን ይችላል? ይህ ተራራ በዓለም ካርታ ላይ ስፍራ አለውን? ወይንስ አለ ነገር ግን እኛ በማንጠብቀው መልክ? ወይስ ለጥንት ሰዎች በግልጽ ከታየ በኋላ የጠፋ ተራራ ነው? ከመጀመሪያዎቹን ጀምር። ከመጀመሪያዎቹ ካርታዎች ምድር ገና ያልታወቀችበት፣ ባህሮች የዓለም መጨረሻ መስለው ከሚታዩበት ዘመን ከእስልምና ታሪክ ውስጥ እጅግ በጣም ትክክለኛ ከሚባሉት የጂኦግራፊ ባለሙያዎች አንዱ የሆኑት ኢድሪሲ ኑዝሃቱል ሙሽታቅ የተሰኘውን ኪታባቸውን ስንገልጽ አንድ ወሳኝ ነገር እናገኝበታለን። በካርታዎቻቸው ላይ ጀበል ቃፍ የለም፣ ምድርን የከበበ ተራራ የለም፣ ስለ ኤመራልድ የሚያወራ ነገርም የለም፣ ስለ ዓለም ዳርቻም የሚያወራ ነገር የለም። ኢድሪሲ እውነተኛ ተጨባጭ ዓሊም ነበሩ። መንገዶችን፣ ባህሮችን፣ ከተሞችንና ተጓዦች ያዩትን ነገር በኪታባቸው ይገልጹ ነበር። እኚህ ልሂቅ ቃፍ የሚባል ተራራ ግን አላገኙም። ምክንያቱም ኢድሪሲ የተመሰረቱት በጉዞና በአይን እማኝነት ላይ ብቻ ነበር። የቃፍ ተራራ ታሪክ ግን የተወለደው የጂኦግራፊ ግኝቶች ዘመን ከመምጣቱ በፊት ነበር። ሰዎች የምድርን እውነተኛ ቅርጽ ከማወቃቸው በፊት ዓለማችን ክብ እንጂ በባሕረ ዙሉማት አልያም የጨለማው ባህር የተከበበች ክብ እንዳልሆነች ከማወቃቸው በፊት ነበር። ከኢድሪሲ በፊት በነበሩት የጂኦግራፊ ባለሙያዎች ዘንድ ግን እንግዳ ነገሮችን እናገኛለን። አልመስዑዲ
ሙሩጁ ዘሀብ በተሰኘው ኪታባቸው ላይ ሩቅ ምስራቅ ዳርቻ ላይ ስለሚገኙ ከባሕረ ዙሉማት አልያም ጸሊም ባህሮች ጋር ስለተያያዙ ተራራዎች ይናገራሉ። ስለነሱም የሚነግሩት ታሪኮች ከቃፍ ተራራ ጋር እጅጉን ይመሳሰላሉ። ነገር ግን አልመስዑዲ የቃፍን ተራራ በስምና በግልጽ አልጠቀሱትም። ከሂንዱና ከቻይና ነጋዴዎች የሰሙትን ምስጢራዊ ነገር የሚጠቁሙ ምልክቶችንና ፍንጮችን ብቻ በኪታባቸው አስተላልፈዋል። ምናልባትም እነዚያ ተራራዎች የታሪኩ መነሻ ይሆኑ? ወይንስ እነዚያ ትላልቅ እውነተኛ ተራራዎች በሕዝቦች ምናብ ተጋነው አፈ ታሪክ ሆነው ይሆን? እስልምና ከመምጣቱ በፊት ለብዙ መቶ ዓመታት ፋርሶች የአቨስታ ካርታ የሚባል የዓለም ካርታ ነበራቸው። በዚህ ካርታ ላይ ምድርን የከበበ ታላቅ አፈ ታሪካዊ ተራራ አለ። ይህንንም ተራራ ሐራ በረዘይቲ ብለው ይጠሩታል። ይህ ተራራ የቃፍን ተራራ በሚያስደንቅ ሁኔታ ይመሳሰላል። በህንድም እንዲሁ ስለ ማሃሜሩ ተራራ አውርተዋል። ማሃሜሩ ተራራ ምድርን ከሰማይ ጋር የሚያገናኝ ታላቅና ጸንቶ የቆመ ተራራ ነው ብለውም የጥንት የህንድ ስልጣኔዎች ያምኑበታል። እስልምና ከመምጣቱ በፊት ሙስሊም ትርክት አቅራቢዎች ታሪካቸውን ከመጻፋቸው በፊት የዚህ ተራራ ሐሳቡ በትውፊቶች ደረጃ ነበር። ዓለምን የከበበው ተራራ፣ አረንጓዴው ተራራ፣ ብርሃን የሚያፈሰው ተራራ ተብሎ የሚታወቅ ነበር። ከዚያም ሙስሊሞች ከፋርስና ከህንድ ጋር ባደረጉት ግንኙነት ታሪኮቹ ተላለፉ። ምናልባት ሙሉ በሙሉ አልተላለፉም ይሆናል፣ ግና አሻራቸውን ትተው በአረብኛ ስም ቃፍ በመባል ተሰየሙ። ነገር ግን ይህ ሁሉ ትንታኔ ትልቁን ጥያቄያችንን አይመልስም። ይህ ተራራ ዛሬ ላይ የት ይገኛል? ሳይንቲስቶች የአህጉራትን ቅርጽ ሲያጠኑ አንድ ትኩረት የሚስብ ነገር አስተዋሉ። ከምስራቅ እስያ ጫፍ እስከ ጃፓን ባህር ድረስ የሚዘረጋ ከዚያም ወደ ደቡብ ምስራቅ እስያ ወርዶ በፓስፊክ ውቅያኖስ ስር ካሉ ጥልቅ ተራራዎች ጋር የሚገናኝ የተራራ ሰንሰለት አለ። እነዚህ ተራራዎች አንዳንዶቹ በውቅያኖስ ውስጥ የሰጠሙ፣ ሌሎቹ ደግሞ ላይ ላዩን የሚታዩ ናቸው። ምናልባት ቀደምት መርከበኞች ግዙፍ አረንጓዴ ደሴቶችን እና በእንግዳ ቀለማት የሚያንጸባርቁ ተራራዎችን አይተው የዓለም ዳርቻ መስሏቸው ይሆን? በመካከለኛው እስያም የፓሚርና የከራማን ተራሮች አሉ። ግዙፍ ሾጣጣማ ተራራዎች በበረዶና በአረንጓዴ ኤመራልድ የተሸፈኑ ናቸው። የጥንት ሰዎች እነዚህ ተራራዎች እስከ ዓለም መጨረሻ ድረስ ይዘልቃሉ ብለው ያስቡ ነበርም ይባላል። የጥንት ሰዎች የፓሚርና የከራማን ተራራዎች አይተውት ቢሆን ኖሮ ምናልባትም ሰማይን የተሸከመው ተራራ ይህ ነው። ታዲያ ይህ ማለት ጀበለል ቃፍ እውነት ምድር ላይ አለ ማለት ነውን? በርግጥ ሙሉ በሙሉ አለ ማለት አይቻልም። ነገር ግን ምናልባት አፈ ታሪኩ የተገነባው በእውነት ላይ በተመሰረተ ነገር ላይ ይሆናል። ከዚያም ዘመናት አጋነኑት። አንዳንድ ጥንታዊ ተመራማሪዎች እንዲሁም በእስልምና ትውፊት ውስጥ ያሉ አንዳንድ መንፈሳዊ ዑለማዎች ቃፍ ቦታ ሳይሆን ድንበር ነው ብለው ያምኑም ነበር። በሰው ልጅ ዕውቀት ላይ ያለ ድንበር፣ አእምሮ ጽንፈ ዓለሙን የመረዳት አቅም ላይ ያለ ድንበር፣ ገይብ አልያም የሩቁ ዓለም ገይብ ሆኖ እንዲቆይ አላህ ያደረገው ድንበር ነው በማለት ያትታሉ። አንድ ታላቅ የተሰውፍ ሰው ቃፍ አንተ በልቦናህ የደረስክበት የምናብህ በር ነው። እሱን ስትደርስ የማታውቃቸው ድንበሮች እንዳሉ እና ከጀርባቸው ሌላ ዓለም እንዳለ ትረዳለህ በማለት አብራርተዋል። እዚህ ጋር የጀበለል ቃፍ በተሰውፉ ዓለም ፍልስፍናዊ ትርጉሙ ይጀምራል። በተሰውፍ ዘንድ ጀበለል ቃፍ የጂኦግራፊያዊ ጥያቄ አይደለም። ይልቁንስ ጥያቄው የሚከተለው ነው። የሰው ልጅ ዕውቀት ወሰን ምንድን ነው? ሰው ሁሉንም ነገር ሊያውቅ ይችላልን? ከጥንት ሰዎች መካከል ጀበለል ቃፍ ነበር ግና ጠፋ የሚሉ ትውፊቶችም አሉ። ይህ ተራራ እንደ ታላቁ የኑህ ዓለይሂ ሰላም የጥፋት ውሃ፣ በጥንት ዘመን የተከሰተው የሜትሮይት መውደቅና የመሬት ነውጥ ባሉ ታላላቅ የዓለም ክስተቶች ምክንያት ከምድረ ገጽ እንደ ጠፋ የሚጠቁሙ ዘገባዎችም አሉ።
የመጀመሪያዎቹ የሰው ልጅ ትውልዶች በምድር ዳርቻ ላይ እንግዳ ተራራዎችን አይተው ከዚያም እነዚያ ተራራዎች ከውቅያኖስ በታች ሲሰጥሙ ትዝታቸው በጋራ የሰው ልጅ የታሪክ መዝገብ ውስጥ ይቀራል። ከዚያም ወደ አፈ ታሪክነት ይለወጣል። ሳይንቲስቶች በቅርቡ በፓሲፊክ ውቅያኖስ ስር ሙሉ በሙሉ የሰመጡ ተራራዎችን አግኝተዋል። አንዳንዶቹ ተራራዎች ከውቅያኖሱ ወደ ላይ ቢወጡ ከሂማሊያ ተራራዎች ሳይቀሩ ከፍ ያሉ ናቸው። ታዲያ እኚህ ከውቅያኖሶች ስር የሚገኙ ተራራዎችን የቃፍ ተራራ ናቸው ልንል እንችላለን? ማንም ይህንን በእርግጠኝነት መናገር አይችልም። ግና ግዙፍ የሰመጡ ተራራዎች መኖራቸው አፈታሪኩን ከምናስበው በላይ እውነታ ያለው ያደርገዋል። ይህ ሁሉ ትንታኔ ወዴት ወሰደን? አሁንም ወዳልተመለሱ ጥልቅ ጥያቄዎች አምርቶናል። ጀበል ቃፍ እውነተኛ ቦታ ነውን? ወይስ አፈታሪክ? ወይስ ሚስጥር? ወይስ የሰመጡ አህጉራት ቅሪቶች? ወይንስ የሰው ልጅ ዕውቀት ድንበር? በምስራቅ አፈታሪኮች በፋርስ የካርታ መዛግብትና በዐጃኢብ ወልገራኢብ መጻሕፍት ሚስጥራት መካከል የጀመርነው መንገድ የመጨረሻው እርምጃ ላይ ደርሷል። ነገር ግን ይህ የመጨረሻው ክፍል ስለ ጂኦግራፊ አልያም መልክዓ ምድር አይደለም፣ ስለ ካርታዎችም አይደለም፣ ወይም ስለ አፈታሪኮችም አይደለም። ይህ የመጨረሻው ክፍል ስለ ራሱ ስለ ሰው ልጅ ነው። ስለኛ፣ ስለ ራሳችን፣ ስለ ፍርሃታችን፣ ስለ ድፍረታችን እና ወደማይታወቀው ዓለም ስላለን የማይረካ ጉጉት። ሳይንቲስቶች እውን መሆኑን ቢክዱትም የቃፍ ተራራ ለምን በሰዎች ዘንድ ሕያው ሆኖ ሊዘልቅ ቻለ? ምክንያቱም ቃፍ ተራራ አይደለም፣ ጥያቄ እንጂ። ጥንታዊ ጥያቄ፣ ሕዝቦች የተዋረሱት፣ ጠቢባን ያሸጋገሩት። ጥያቄውም እንዲህ ይላል: ለዓለም ፍጻሜ አለውን? ለቦታስ መጨረሻ አለውን? ለዕውቀትስ ዳርቻ አለውን? የሰው ልጅ አእምሮ በምናቡ ሊደርስበት ለሚችለው ነገር ገደብ አለውን? የሰው ልጅ ለብዙ ሺህ ዓመታት ሁሉንም ነገር ለማወቅ ሞክሯል። ነገር ግን ዕውቀቱ በጨመረ ቁጥር ምንም እንደማያውቅ እርግጠኛ እየሆነ መጣ። እዚህ ጋር ነው እንግዲህ ቃፍ ብቅ ያለው። ተራራው ለሰው ልጆች እንዲህ የሚል ይመስላል: ሁሉ ነገር የሚታይ አይደለም፣ ሁሉም ነገር አይብራራም፣ ሁሉም ነገርም በእጅ አይጨበጥም። ይህ ማስታወሻ በዕውቀትና በጥበብ መካከል ርቀት እንዳለ፣ በአእምሮና በሩቁ በማይታየው ዓለም መካከል ወሰኑን ባወቀ ሰው እንጂ የማይሰበር ብርጭቆ የመሰለ ግልጽ ግድግዳ እንዳለ ታላቅ ማሳያ ነው። በዚህ ዓለም ውስጥ መንገዱ ሩቅ ስለሆነ ብቻ ሳይሆን አላህ ለሆነ ጥበብ ሲል የሸሸገው ልንደርስበት የማንችለው እንደ ቃፍ ተራራ ያለ ቦታ አለ ማለት ነው። በዚህ ዓለም ውስጥ መንገዱ ሩቅ ስለሆነ ሳይሆን አላህ ለሆነ ጥበብ ሲል የሸሸገው ልንደርስበት የማንችለው እንደ ቃፍ ተራራ ያለ ቦታ ስለመኖሩ ታላቅ ማሳያ ነው። የጥንት ሰዎች ስለ ቃፍ ያወሩት መልክዓ ምድራዊ ቦታን ሊነግሩን አልነበረም። ይልቁንስ ይህንን ሊሉን ነው: ሁሉም ነገር ለሰው ልጅ የተፈቀደ አይደለም። ዓለም ሰፊ ናት። ከፊሉ የሚታይ፣ ከፊሉ በሚስጥር የተጠበቀ ሩቅ ዓለም ነው። ከፊሉ ደግሞ በገጾች መካከል ያረፈ የድርሳናት ሚስጥር ነው። የቃፍ ተራራ ከነዚያ ምስጢራት አንዱ ነው። ቦታውን ማወቅ አይደለም ዋናው ቁም ነገር። ዋናው ነገር ልብህ ለምን ቦታውን ለማወቅ ፈለገ የሚለውን መረዳት ነው። ምክንያቱም በእያንዳንዳችን ውስጥ የራሳችን የሆነ የቃፍ ተራራ አለ። የፍርሃታችን ልክ፣ የሕልማችን ጣራ፣ የድፍረታችን መጠን፣ የእምነታችን ድንበር፣ ለመቅረብ የማንደፍራቸው በተቃራኒው ደግሞ ለመራቅ የማንደፍራቸው ነገሮች ልክና ድንበር አላቸው። ማንኛውም ሰው እንደ ቃፍ ያለ የራሱ ተራራ አለው። ወደ እርሱ የምታደርገው ጉዞም የዕድሜ ልክ ጉዞ ነው። ተራኪዎች ያልገባቸው፣ መጻሕፍት በገጾቻቸው ያልሰደሩት ጥበብ በተሰውፍ ሰዎች አፈታሪክ ውስጥ እንግዳ የሆነ ነገር ግን ውብ ንግግር አለ። ቃፍ ማለት ወደ አላህ የሚደረግ ጉዞ የሚጀመርበት፣ ዓለማዊ እይታ ደግሞ የሚያከትምበት ታላቅ ተራራ ነው። በመጨረሻም የቃፍ ተራራ አለ ወይ ብለህ ብትጠይቀኝ እንዲህ እልሃለሁ፣ አዎን። ነገር ግን
አንተ እንደምታስበው አይደለም። በመጽሐፍት ውስጥ አለ፣ በአፈ ታሪኮችም ውስጥ አለ፣ በሕዝቦች ሕልም ውስጥም አለ፣ በምናብ ጥላ ውስጥም አለ፣ ሩቁን ዓለም በሚፈልጉ ልቦች ውስጥም አለ። እንዲሁም የሰው ልጅ በማይታወቀው ዓለም ፊት ግራ ተጋብቶ ተደንቆና ተመስጦ በሚቆምበት ቅጽበት ውስጥ ሁሉ የቃፍ ተራራ ሕያው ሆኖ አለ።